ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬም በሌላ ስኮላርሺፕ መረጃ መጥቻለሁ። የዛሬው ስኮላርሺፕ በጀርመን ገቨርንመንት የሚሰጠውን ዳድ ስኮላርሺፕን በተመለከተ ነው የምናየው። ዳድ ስኮላርሺፕ በጣም ብዙ ፕሮግራሞችን ስፖንሰር የሚያደርግ ሽፑን የሚሰጠው ድርጅት ነው። በሱ ስር ያሉ የተለያዩ ፕሮግራሞች አሉ። ታስታውሱ ከሆነ ላስቲም ለ2025 ሁለት ፕሮግራሞችን ሰርቼላችሁ ነበር፣ በ2025 አፕሊካንቶች ማለት ነው። አሁንም እነዛ ፕሮግራሞች ኦልሬዲ ለ2026 ኦፕን ናቸው። ከነዛ ፕሮግራሞች ውስጥ አንዱ ኢፖስ ነው። ኢፖስ ማለት ዴቨሎፕመንት ሪሌትድ ፖስት ግራጁዌት ኮርስስ ነው። ለፒኤችዲ እና ለማስተርስ በዛ ያሉ ኮርሶችን የሚሰጥ ፕሮግራም ነው ማለት ነው። ስለዚህ ይሄንን ፕሮግራም ዛሬ እናያለን ማለት ነው። ስለዚህ ላስት ይር እዚህ ኮርስ ላይ አፕላይ ማድረግ ፈልጋችሁ ሪኳየርመንቱን ያላሟላችሁ እንደዚሁም ደግሞ አፕላይ አድርጋችሁ ያላገኛችሁ ቻንሱን ካላችሁ አሁንም ድጋሚ መሞከር ትችላላችሁ። በተጨማሪም ደግሞ ይህ ስኮላርሺፕ ከሌሎች ስኮላርሺፕ ለየት ያለ አድቫንቴጅ አለው። አድቫንቴጁ ምንድነው? አንድ አፕሊካንት ያገባ ወይም ባለትዳር ቢሆን ልጆች ቢኖሩት ቤተሰቡን ይዞ ሙቭ ማድረግ ቢፈልግ የቤተሰብ አላዋንስ አለው ማለት ነው። አብዛኞቹ ስኮላርሺፖች በተለይ ለማስተርስ አፕላይ በምታደርጉ ሰዓት የቤተሰብ አላዋንስ የሏቸው። በተለይ የአውሮፓ ስኮላርሺፕ ሆነ የኤዥያ ስኮላርሺፖች። ዳድ ስኮላርሺፕ ግን እንደዚህ አይነት አድቫንቴጆች ስላሉት ስለዚህ ይህን ስኮላርሺፕ እንደ ስፔሻል ስኮላርሺፕ ይዛችሁት የሚያስፈልጉትን ሪኳየርመንት በደንብ አሟልታችሁ አፕላይ ብታደርጉ ጥሩ ነው እና ተመልካቾች ይህንን ስኮላርሺፕ አይታችሁ እናንተ ሪኳየርመንቱን የማታሟሉ ከሆነና ይህ ስኮላርሺፕ ለሌሎች ይሆናል ብላችሁ ካሰባችሁ ይህ ስኮላርሺፕ ይገባችኋል ለምትሉ አፕሊካንቶች ሼር ማድረጋችሁን እንዳትረሱ። እንደዚሁም ደግሞ የሄርሜ አካዳሚ ቤተሰብ እንዲሆኑ ይህንን ዩቲዩብ ቻናል ሰብስክራይብ እንዲያደርጉ ሼር አድርጓቸው። ስለዚህ ዛሬ የዳድ ስኮላርሺፑን ዴቨሎፕመንት ሪሌትድ ፖስት ግራጁዌት ኮርስን በተመለከተ እናያለን። በተጨማሪ እዚህ ጋር መናገር የምፈልገው አብዛኞቻችሁ ልክ ቪዲዮ ፖስት እንደተደረገ ወዲያው ጥያቄ የምትጠይቁ አላችሁና በተለይ ቪዲዮ ላይ በጣም ዲቴል የሆነ መረጃ ነው የምሰጠው። ይሄን ቪዲዮ በምሰራ ሰዓት በጣም ብዙ አንብቤ ብዙ ሪሰርች አድርጌ እንደዚሁም ደግሞ ይህን ስኮላርሺፕ ተጠቃሚ ከሆኑ ሰዎች ኤክስፔሪየንሳቸውን ወስጄ አንድ ላይ ኢንኮርፖሬት አድርጌ ነው የማቀርበው እና በተቻለ አቅም ሙሉ ዲቴሉን ብታዩት በጣም ይጠቅማችኋል። ማለት ማወቁ አይከፋም። አንድ ያወቃችሁት ማለት ኔክስት ታይም አፕላይ ብታደርጉ ኤኒ ታይም አፕላይ ብታደርጉ ታውቁታላችሁ ማለት ነውና በተቻለ አቅም ቪዲዮውን ከመጀመሪያ እስከ መጨረሻው እዩት። በትዕግስት ጥያቄ ትጠይቃላችሁ። በእርግጥ እመልሳለሁ፣ ግን የምመልሰው ጥያቄ እንደ ቪዲዮ አይሆንም። ሴክሽን ላይ አጥጋቢ የሆነ ነገር ላልመልስላችሁ እችላለሁ። አጠር ያለ ነገር ነው ልመልስላችሁ የምችለውና ስለዚህ የተቆረጠ ኢንፎርሜሽን እንዳይሆንባችሁ ቪዲዮውን ብታዩት በጣም ጥሩ ነው። ስለዚህ ዛሬ ዴቨሎፕመንት ሪሌትድ ፖስት ግራጁዌት ኮርስስ ትክክለኛ ዌብሳይቱ ላይ ነው የምንገኘው። የዚህን ዌብሳይት ሊንክ እንደተለመደው በዚህ ቪዲዮ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንደዚሁም ቴሌግራም ቻናሌ ላይ ፖስት አደርግላችኋለሁ ማለት ነው። ይሄ ስኮላርሺፕን በተመለከተ ወይንም ዴቨሎፕመንት ሪሌትድ ፖስት ግራጁዌት ኮርስን በተመለከተ እዚህ ጋር ኦብጀክቲቭ ተቀምጧል። ያው በዋናነት ዳድ የሚሰጣቸው ስኮላርሺፖች የሶሻል አክቲቪቲ ላይ ሞር ኤንጌጅ ያደረጋችሁ እንደዚሁም በሰራችሁበት የትምህርት ኤክስፔሪየንስ ሞር ኮሚኒቲውን ያገለገላችሁ እንደዚሁም ደግሞ ስራ ቦታ ላይ ጥሩ ኢንቮልቭመንት ያላችሁ አፕሊካንቶች ብትሆኑ በጣም ይመረጣል ማለት ነው። ሞቲቬሽን ሌተራችሁን በምትጽፉ ሰዓት እንደዚህ አይነት ነገሮች ነው የምታዩት። ሞር በሰራችሁበት በተማራችሁበት ትምህርት ምን አድርጋችኋል። ዳድስ ስፖንሰር አድርጋችሁ ጀርመን ሄዳችሁ ከተማራችሁ በኋላ መታችሁ ምን ልትሰሩ አስባችኋል ነውና ያው ለዴቨሎፒንግ ካንትሪ ብዙ ጊዜ ስፖንሰር በሚያደርጉ ሰዓት እነዚህ ዴቨሎፕድ የሆኑ ካንትሪዎች ሀገሪቷ በምታደርገው ለውጥ ላይ ወይንም ሀገሪቷ በምታደርገው እንቅስቃሴ ላይ እናንተ ተምራችሁ ምን ያክል አስተዋጽኦ ታደርጋላችሁ ነው በተማራችሁበት ባላችሁ የስራ ኤክስፔሪየንስ በመሰሩበት መስሪያ ቤት ላይና ሞር ኦፍ ምን ያክል አገልግሎት አላችሁ፣ እንዴት ነው ያገለገላችሁ ያላችሁ፣ ምን አይነት አውትፑት አላችሁ የሚለው ነው። እንደዚህ አይነት ነገሮች ላይ ነው ሞር ማተኮር ያለባችሁ ማለት ነው። ይሄንን ስኮላርሺፕ በምትሞሉ ሰዓት ማንኛውም ዳድ ስፖንሰር የሚያደርጋቸውን ፕሮግራሞች በምትሞሉ ሰዓት ማለት ነው። እዚህ ጋር ያለው ኦብጀክቲቭን ብታነቡት እንደዚህ አይነት ተመሳሳይ የሆነ ኮንሴፕት ነው ያለው። who can apply? ማን ነው እዚህ ስኮላርሺፕ ላይ አፕላይ የሚያደርገው? graduate with at least 2 years professional experience ይላል። ፈርስት ዲግሪያችሁን ከተመረቃችሁ 2 አመት የስራ ኤክስፔሪየንስ ያላችሁ ብትሆኑ ይመረጣል ይላል ነው። from the following countries ይላል። ስለዚህ ካንትሪውን እዚህ ጋር ማየት
ግዴታ ነው ማለት ነው። ስለዚህ ሊስት ኦፍ ካንትሪ የሚለውን ክሊክ በምታደርጉ ሰዓት ወደ ሊስት ኦፍ ካንትሪስ ይወስዳችኋል። እዚህ ጋር እንደምታዩት ሀገራቶቹ ተጠቅሰዋል። ያው ሞስትሊ ለዴቨሎፒንግ ካንትሪ ነው የሚሰጡት እንደዚህ አይነት ኮርሶችን ብያችኋለሁ። ስለዚህ አፍሪካ ውስጥ ኢትዮጵያን ትፈልጋላችሁ። ያው እኛ ሰብ-ሳሃራ አፍሪካ ውስጥ ነው ያለነው። ስለዚህ እዚህ ጋር ኢትዮጵያን ማግኘት ትችላላችሁ ማለት ነው። ስለዚህ ጋር ኢትዮጵያንስ አፕላይ ማድረግ እንችላለን ማለት ነው እዚህ ስኮላርሺፕ ላይ። then what can be funded ምንድነው ፈንድ የሚያደርገው የትኞቹ ፕሮግራሞች ናቸው የሚሰጡት የሚለውንም ሊስት ኦፍ ፕሮግራም ማየት ትችላላችሁ። individual scholarships exclusively for postgraduate courses in Germany that are listed on ይላል። እዚህ ጋር ሊስት የሆኑትን ኮርሶች ነው አፕላይ ማድረግ የምትችሉት ማለት ነው። ሶ ሊስት ኦፍ ኮርስስ እዚህ ጋር ተጠቅሰዋል። በጣም በዛ ያሉ ኮርሶች ናቸው። ከነ ዴድላይኑ ነው እዚህ ጋር ማየት ያለባችሁ። ሁሉም ኮርስ ዴድላይኑ አንድ ቀን አይደለም ወይንም ተመሳሳይ አይደለም። ምክንያቱም እንደየኮርሱ ዲፓርትመንት ወይንም ዩኒቨርሲቲ ይለያያል ማለት ነው። ስለዚህ እዚህ ጋር በዩኒቨርሲቲ ሳይሆን በዩኒቨርሲቲ ስር ኮርስ ሊስት ኦፍ ኮርስስ ናቸው ፕሮግራሞች ናቸው የተጠቀሱት። እዚህ ጋር እንደምታዩት ለ2026 የወጣው ነው። ሶ ለዚህ ጋር በኢኮኖሚክስ ሳይንስ፣ ቢዝነስ አድሚኒስትሬሽን፣ ፖለቲካል ኢኮኖሚክስ 3 ፕሮግራሞች አሉ። ኢንስቲትዩቱ እዚህ ጋር ተጠቅሶላችኋል። እዚህ ጋር እንደምታዩት በ3 ኢንስቲትዩቶች የምታዩት ደግሞ ላንጉጁን ታያላችሁ። በእንግሊዘኛ ነው ወይስ በጀርመንኛ ነው የሚሰጠው የሚለውን ታያላችሁ። እዚህ ጋር አይ ቲንክ ኦንሊ 2 ኮርስ ብቻ ነው ያዩት በጀርመንኛ ቋንቋ የሚሰጡ፣ ሁሉም በእንግሊዘኛ ቋንቋ ነው የሚሰጡት። ስለዚህ ይሄም ጥሩ አድቫንቴጅ ነው ማለት ነው ለእናንተ። እዚህ ጋር ዲግሪ ፕሮግራሙ አስቀምጧል። ኤምኤ፣ ኤምኤስሲ፣ ኤምቢኤ፣ ኤምኤ፣ ኤምኤስሲ፣ ፒኤችዲ ማለው ብያችኋለሁ። ግን አብዛኛው ማስተርስ ፕሮግራም ነው የሚበዛው። ቱ ቢ ሆነስት ያው ለፒኤችዲ አይ ቲንክ ወደ 2 or 3 ፕሮግራሞች ናቸው ያሉት። ስለዚህ እንደው ማጆሪቲው ማስተርስ ፕሮግራም ነው ማለት እንችላለን እዚህ ጋር ካስቀመጡት አንፃር ማለት ነው። ዱሬሽን ዊዛውት ጀርመን ላንጉጅ ምናምን የሚል አለ። እሱንም እዩት። ጀርመን ላንጉጅ እንደሄዳችሁ ሁሉም ሰው ያው ጀርመን ላይ ሲሄድ የ6 ወር የጀርመን ላንጉጅ ይወስዳል። ያ ማለት ግን ኮርሱን በጀርመንኛ ይማራል ሳይሆን በቃ ያው ወዳድ አንደኛው ካልቸራል ላንጉጅ ኤክስቼንጅ ላይ ነው የሚሰራው። የሆነ ነገር ስፖንሰር ሲያደርጉ የሆነ ነገርም ለሱ ማስተላለፍ የሚፈልጉት ነገር አለ። አንደኛው ቋንቋቸው ነው። ስለዚህ የ6 ወር ቋንቋ ጀርመንኛ ትማራላችሁ። ከዛ በኋላ ነው ወደ ኮርስ የምትሄዱት። ምናልባት እዚህ ጋር ከተሳሳትኩ እንግዲህ ታርሙኛላችሁ። ግን አብዛኞቹ የ6 ወር ቋንቋ ነው የሚሰጡት እዚህ ጋርም ካነበብኩት አንፃር ማለት ነው። then 6 ወር ከተማራችሁ በኋላ ፓሲንግ ግሬድ አለው። እሱ ካለፋችሁ በኋላ ወደ ኮርሱ ነው የምትሄዱት። ስለዚህ እዚህ ጋር ምን ይላል? ዱሬሽን ዊዛውት ጀርመን ላንጉጅ ይላል። ጀርመን ላንጉጅ ዱሬሽኑ ተቀንሶ የምትማሩት ታይም ነው ማለት ነው የእያንዳንዱ ኮርስ እዚህ ጋር። ስለዚህ ኮርሳችሁን እዚህ ጋር በደንብ ዲቴል ለስንት ዓመት እንደሆነ ማየት አለባችሁ። ዳድ ስፖንሰር የሚያደርገው ልክ ኮርሱ እስከሚያልቀው ይር ድረስ ነው ማለት ነው። ሌላ ማየት ያለባችሁ የስኮላርሺፑን ዴድላይን ነው። እንዳልኳችሁ ዴድላይኑ የእያንዳንዱ ኮርስ በእንደየኢንስቲትዩቱ ይለያያል ብያችኋለሁ። ሶ እዚህ ጋር ዳድ ስኮላርሺፕ ለምሳሌ እዚህ ጋር የመጀመሪያው ማስተርስ ፕሮግራም ኢን ኢንተርናሽናል ኤንድ ዴቨሎፕመንት ኢኮኖሚክስ ኤምአይዲ ስኮላርሺፕ አለ። መች ነው? ለምሳሌ እዚህ ጋር ዴድላይኑ በ31/08ኛ ወር 2025 ነው። ስለዚህ አሁን አምስተኛው ወር ላይ ነው ያለው። 8ኛው 3 ወር አላችሁ ማለት ነው ይሄኛውን አፕላይ ለማድረግ እዚህ ኮርስ ላይ ማስተርስ ፕሮግራም ኢን ኢንተርናሽናል ኤንድ ዴቨሎፕመንት ኢኮኖሚክስ ላይ ማለት ነው። ኤምኤስሲ ኢን ዴቨሎፕመንት ኢኮኖሚክስ ደግሞ እዚህ ጋር እንደምትል በ01 10ኛው ከ01 10ኛው ወር ገና አልተከፈተም። ይሄኛው ከ01 10ኛው ወር ላይ ይከፈታል። ዘይን ይሄ ቶሎ ነው የሚዘጋው። አይ ቲንክ በ15 11ኛው ወር ይዘጋል ማለት ነው። ይሄኛውም 01 10ኛው ወር ላይ ነው የሚዘጋው። ስለዚህ እዚህ ጋር አብዛኞቹ ገና ነው እንትናቸው ገና ነው አልተዘጋም። የተዘጋም አሉ። ለምሳሌ እዚህ ጋር ፒኤችዲ ፕሮግራም ሪሶርስ የሚል አለ። ፒኤችዲ ፕሮግራም ኦልሞስት በ15/03ኛ ወር ተዘግቷል ማለት ነው። ሌሎቹንም እንደዚሁ እየገባችሁ ማየት ይችላል። አብዛኞቹ አልተዘጉም ገና እየተከፈተ ነው። ስለዚህ ይሄንን ዳድ ስኮላርሺፕ የሚያስፈልገው ሪኳየርመንት አሟልታችሁ ጊዜው ገና ስለሆነ በተለይ ሞቲቬሽን ሌተራችሁን በደንብ ጽፋችሁ አፕላይ ማድረግ ትችላላችሁ ማለት ነው። ሶ ስለ ኮርሱ ለማየት ወይንም ኮርሱን ለማወቅ እዚህ ጋር ነው ክሊክ እያደረጋችሁ የምትገቡት። እዚህ ጋር ክሊክ ባይሆን ለምሳሌ እዚህ ጋር ማስተርስ ፕሮግራም ኢን ኢንተርናሽናል ኤንድ ዴቨሎፕመንት ኢኮኖሚክስ የሚለውን እዚህ ጋር ኦፕን ብታረጉት እዚህ ጋር ኢንተርናሽናል ኤንድ ዴቨሎፕመንት ኢኮኖሚክስ የሚለው ላይ ወስዳችኋል። ወደ ኢንስቲትዩቱ ነው የሚወስዳችሁ ማለት ነው። እዚህ ጋር እንደምታዩት የኢንስቲትዩት ስም ሜንሽን አድርገውታል እዚህ ጋር እንደምታዩት። ሶ እዛ ከገባችሁ በኋላ ስለ ዩኒቨርሲቲው እዚህ ጋር
ታያላችሁ ግን እዚህ ጋር የሚያስቀምጧቸው አሉ applying admission conferences የሚላለ then applying የሚለው ላይ በመገቡ ሰዓት እዚህ ጋር already አውጥተውታል ኮዱን ማለት ነው program like applying application for April 2026 from 1 April 2026 from 1 July 2025 ነው የሚከፈተው ገና ነው ማለት ነው ጁላይ ላይ ነው የሚከፈተው ነገር ግን እዚህ ጋር ሪኳየርመንቶችን ቀድመው አውጥተዋል አፕሊኬሽኑ ለምሳሌ applications have been submitted directly to the program from 1 July 2025 until 30 September 2025 ድረስ ነው ስለዚህ ጊዜ ያላችሁ ገና ተከፈተ ማለት ነው ይሄኛ ስለዚህ እዚህ ጋር table of content application አለ admission requirement application deadline application procedure application documents አለ ማለት ነው ስለዚህ የዩኒቨርሲቲውን application ሙሉ requirement ታዩና applicationአችሁን ትጀምራላችሁ ይሄኛው አንደኛው ኮርስ ነው የአንደኛው ኮርስ የመጀመሪያ ላይ ያየነው ኮርስ ነው ለምሳሌ language requirementንም ቼክ ማድረግ ትችላላችሁ admission requirement ላይ በመገቡ ሰዓት language requirementን ማየት ትችላላችሁ ምክንያቱም application fee የለውም ነገር ግን language requirementቱ IELTS ይጠይቃል አይጠይቅም የሚለውንም ማየት ጥሩ ስለሆነ ማለት ነው proof of English proficiency ተቀምጧል ማለት ነው እዚህ ጋር proof of proficiency in English የሚለውን ክሊክ በመታደርጉ ሰዓት እዚህ ጋር proof of English language proficiency የሚላል applicants who have obtained their university degree with English being the language of instruction must submit official proof ስለዚህ በofficial proof ማለት ከዩኒቨርሲቲ የተማራችሁትን በእንግሊዝኛ ማራችሁን የሚገልጽ ከዩኒቨርሲቲው ካላችሁ IELTS ማቅረብ አይጠበቅባችሁም ይላል therefore ይልና confirmation from the university ይላል ግን ይሄኛው ምን ያጠቃልም applicant በእንግሊሽ ስፒከር ካንትሪ የመጡ አፕሊካንቶች ግን ይሄንን ማቅረብ አይጠበቅባቸውም ስለዚህ የኛ ምንድነው በእንግሊዝኛ አማራጭን በሚገልጽ በሚዲየም ኦፍ ኢንስትራክሽን አፕላይ ማድረግ እንችላለን ማለት ነው ስለዚህ ይሄኛው ፕሮግራም application fee አይጠይቅም IELTS አይጠይቅም ማለት ነው ስለዚህ እዚህ ፕሮግራም ላይ አፕላይ ማድረግ የምትፈልጉ አፕሊካንቶች አፕላይ ማድረግ ትችላላችሁ ማለት ነው ስለዚህ እንደዚህ ያላችሁ የሁሉንም ኮርስ እንደዚሁ ክሊክ ያደረጋችሁ ቼክ ማድረግ ትችላላችሁ እዚህ ጋር development cooperation development management geography environmental risk and human security በጣም ብዙ አሉ ኢንጂነሪንግ ኤንድ ሪሌትድ ኮርስ ላይ ሃይድሮ ሳይንስ ኤንድ ኢንጂነሪንግ ቴክስታይል ማሽነሪ ኤንድ ሃይ ፐርፎርማንስ ማቴሪያል ቴክኖሎጂ ኦክተር ኦፍ ኢንጂነሪንግ ኢን ሰስቴናብል ኤነርጂ ዴቨሎፕመንት ሚላለ ዋተር ሪሶርስ ኤንድ ኤንቫይሮንመንታል ማኔጅመንት ደግሞ ኦሪጂናል ኤንድ አርባን ፕላኒንግ ላይ አርባን ማኔጅመንት አለ እንደዚሁም አግሪካልቸራል ኤንድ ፎረስት ሳይንስ ላይ እንደዚሁ አሉ ወደ 5-6 ፕሮግራሞች አሉ ናቹራል ኤንድ environmental science ላይም እንደዚሁም በዛ ያሉ ፕሮግራሞች አሉ ሁሉም በእንግሊዘኛ የሚሰጡ ፕሮግራሞች ናቸው medicine and public health ላይም እንደዚሁ አሉ አብዛኞቹ MSc እና በእንግሊዘኛ የሚሰጡ ፕሮግራሞች ናቸው እንደዚሁም social science education and law ላይም እንደዚሁም አሉ አንደኛው ግን በጀርመንኛ የሚሰጥ ፕሮግራም ነው ኢንተርናሽናል ሚዲያ ስተዲም እንደዚሁ በጀርመንኛ የሚሰጥ ፕሮግራም ነው ማለት ነው ነገር ግን ዴድላይኑ በ1503ኛው ወር ስለሆነ ይሄኛው ዴድላይኑ አልፏል ማለት ነው ስለዚህ ይሄንን ፕሮግራም ቼክ አድርጋችሁ ፕሮግራማችሁን ካገኛችሁ አፕሊኬሽናችሁን ካሁኑ ማዘጋጀት አለባችሁ ነገር ግን በየኢንስቲትዩቱና ወይንም በዚህ በተቀመጠላችሁ ዌብሳይት እየገባችሁ ቼክ ማድረግ አለባችሁ ዴድላይኑንም እንደዚሁም የሚያስፈልጉትን ስፔሻል ሪኳየርመንቶች ማለት ነው ሶ አጠቃላይ ኮርሳችሁንና እንደዚሁም ሀገራችሁ እንዴት ትፈልጋላችሁ የሚለውን እዚህ ጋር who can apply የሚለው ስር አስቀምጠውላችኋል ማለት ነው እሱን ዲቴይሉን ማየት ትችላላችሁ duration of ፈንዱ depend on the study program ነው እዚህ ጋር የስተዲ ፕሮግራሙ ላይ ዲፔንድ ይሆናል ማለት ነው ፈንዱ እስከመች ድረስ ነው የሚለው ለምሳሌ ፕሮግራማችሁ እስከ 2 አመት ከሆነ ለ2 አመት ነው የሚቆየው ፈንድ የሚያደርጋችሁ ዳል 3 አመት ከሆነ ደግሞ 3 አመት ነው የሚቆየው ማለት ነው ቫልዩ ምንድነው የሚሰጡት ምን ያክል ነው ገንዘቡ የሚለው ያው ታብኔሌ ላይ አይታችሁታል ብዬ አስባለሁኝ ኦልሞስት ወደ 1000 ዩሮ ለማስተርስ 992 ነው የሚለው ዩሮ ለማስተርስ በየወሩ እንደዚሁም ደግሞ ለፒኤችዲ ወደ 1300 ዩሮ ፈንድ ያደርጋሉ payments towards like health accidents and personal liability insuranceዎች ከቨር ይደረጋሉ travel allowanceዎች አሉት እንደዚሁም ደግሞ monthly rate subsidy አለ like ግቢ ውስጥ ወጣችሁ ስትከራዩ እሱን ብሩን ከበር ያደርጉላችኋል የቤት ኪራይ ማለት ነው መንዝል ያለው አንስ for accompanying member of family ቅድ መግቢያ ላይ እንዳልኩት ነው member of familyያችሁን ብታመጡ
አካምፓኒ የምታደርጉበትም ወይ እነሱን የምታስተዳድሩበት ገንዘብም አላውንስ ከበር ያደርጉላችኋል ማለት ነው። ሴሌክሽኑ ምን ይመስላል ነው ኢንዳይሬክትሊ ሴሌክሽን ፕሮሰሱ ማለት ሪኳየርመንቱ ምን ይመስላል ነው። ሶ እዚህ ጋር ምን ይላል ካንዲዴትስ ፉልፊል ዘ ነሰሰሪ አካዳሚክ ሪኳየርመንትስ ይላል። አካዳሚክ ሪኳየርመንቱ ማለት እዚህ ጋር ማየት ያለባችሁ ቅድም የኮርሱን እያንዳንዱ ዴታ አይተናል። እያንዳንዱ ኮርስ ደግሞ የራሱ የሆነ አካዳሚክ ሪኳየርመንት አለው። ኮርሱ የሚፈልገው ሪኳየርመንት አለ፣ ዳድም የሚፈልገው ሪኳየርመንት አለ። ምክንያቱም እዚህ ጋር ዋን ዌይ ነው አፕሊኬሽኑ። ዋን ዌይ ነው አፕሊኬሽኑ ስላችሁ ዳድ አለ፣ እንደገና ደግሞ ዩኒቨርሲቲዎች ወይም ኢንስቲትዩቶች አሉ ማለት ነው። ሶ የሁለቱንም አንድ ላይ ነው የምታሟሉት። ነገር ግን ሴፓሬትሊ ሁለቱ ምን ይፈልጋሉ የሚለውን ማወቅ አለባችሁ። ስለዚህ ነሰሰሪ አካዳሚክ ሪኳየርመንት አለ። አካዳሚክ ሪኳየርመንቱን ደግሞ ሞስትሊ የምታገኙት በዩኒቨርሲቲው ላይ ነው ወይንም በዩኒቨርሲቲ ወይም ኮርሱ ስር ነው ገብታችሁ የምታገኙት ማለት ነው። ነገር ግን ያው ጥሩ ውጤት ሁለቱም ይፈልጋሉ። so can be expected to successfully complete the study program in ጀርመን ሄዶ ስተዲ ፕሮግራሙን ማጠናቀቅ የሚችል አፕሊካንት እና ጥሩ የሆነ ሳቲስፋክቶሪ አካዳሚክ ሪኳየርመንት ወይንም አካዳሚክ አቺቭመንት ያለው ይላል እና በተቻለ አቅም ውጤቱ above average result ኢትዮጵያ ውስጥ average result የሚባለው 2 ነው። far like ከሁለት ከፍ ያለው 3 እና ከዛ በላይ ቢሆን በጣም ጥሩ ነውና ሌላ ካንዲዴት ሃፍ ባችለር ዲግሪ ሊኖረው ይገባል። usually 4 year courses ነው ለአራት አመታት actually አሁን ኢትዮጵያ ላይ 4 አመት ነው ኮርሶቻችን በዩኒቨርሲቲ የሚሰጡት ኮርሶች ማለት ነው። እና በአፕሮፕሪየት ሰብጀክት ወይንም እዚህ ኮርስ ላይ አፕላይ የምታደርጓቸው ኮርስ ጋር ሪሌትድ የሆነ ሰብጀክት ላይ ቢያንስ የአራት አመት ኮርስ በዩኒቨርሲቲ ያጠናቀቀ መሆን አለበት። ሌላ እዚህ ጋር 2 አመት የስራ ኤክስፒሪየንስ ፕሮፌሽናል ነው ጋይስ። የስራ ኤክስፒሪየንስ ሳይሆን ፕሮፌሽናል ኤክስፒሪየንስ ነው። ፕሮፌሽናል ኤክስፒሪየንስ ማለት ዲግሪያችሁን በተመረቃችሁበት ስራ በተመረቃችሁበት ትምህርት ላይ ምን ያክል አገልግላችኋል፣ የትኛው ካምፓኒ ላይ አገልግላችኋል የሚለው ነውና እነሱን በደንብ ያያሉ። ምክንያቱም ከስራ ቦታችሁ ጋር ሞር የተያያዘ ነገር ይፈልጋሉ። ወደ በኋላ ላይ ነግራችኋለሁ። ለምሳሌ can prove their motivation in development related and be expected to take a social responsibility and initiate and support process change in their personal and professional environment after the training or scholarship. development related like ለምሳሌ በተማራችሁበት ኤሪያ ላይ ምን አይነት ሶሻል ሪስፖንሲቢሊቲ ልትወስዱ አስባችኋል ወይ? ሽናችሁ ምን ይመስላል? እንደዚሁም ደግሞ ፐርሰናል እና የራሳችሁ ፐርሰናል እና ፕሮፌሽናል ኤንቫይሮንመንት ወይንም የምትሰሩበት ኤሪያ ሊሆን ይችላል፣ እንደውም እንደ ሀገርም ሊሆን ይችላል ምን ያክል ቼንጅ ለማምጣት አስባችኋል የሚለውን ፕሩቭ ማድረግ አለባችሁ። ማለት ኮርሱን ለምሳሌ ጀርመን ሄዳችሁ ይሄን ኮርስ ከወሰዳችሁ ወይንም ስኮላርሺፑን አግኝታችሁ ትሬኒንጉን ከወሰዳችሁ በኋላ እንደዚህ አይነት ለውጦች ላይ ለመስራት ምን ያክል ኢኒሺየትድ ናችሁ፣ እንደዚሁ ምን ያክል ሞቲቬትድ ናችሁ የሚለውን ፕሩቭ ማድረግ አለባችሁ። ፕሩቭ የምታደርጉበት ቦታ the only way like ሲቪያችሁና ሞቲቬሽናል ሌተራችሁ ነው ማለት ነው። ስለዚህ እቺን ኮንሴፕት በደንብ ብታዩት በጣም ጥሩ ነው። ሶ ፈርዘር ኢንፎርሜሽን ከፈለጋችሁ ይሄኛውን ክሊክ አድርጋችሁ ዲቴሉን ማየት ትችላላችሁ። ኔክስት የሚሆነው እዚህ ጋር ኦቨርቪው አይተናል። አፕሊኬሽን ሪኳየርመንት ነው። እዚህ ስኮላርሺፕ ላይ አፕላይ ለማድረግ ምን ሪኳየርመንት ማሟላት አለባችሁ የሚለውን ማወቅ አግባብ ነው ማለት ነው። ሶ እዚህ ጋር አንደኛ what's the requirement which requirement you must meet የሚለው ነው። አንደኛ work either for public authority or state or private company ራሱ ቢሆን ይችላል in developing country በdeveloping country ላይ public authority or private company ላይ እየሰራ ያለ። ስለዚህ በእነዚህ ኤሪያዎች ላይ የስራ ኤክስፒሪየንስ እና እየሰራችሁ ያላችሁ ሰዎች ብትሆኑ ሞር ይመረጣል ነው። ሌላው ባችለር ዲግሪ ያለው መሆን አለበት። አሁን ቅድም ያየነው ነው። has completed academic degree with far above average result ነው። ከአቨሬጅ ሪዛልት ራቅ ያለ ማለት ያው ላይክ ጥሩ የሆነ ግሬድ ያለው እንደማለት ነው። ስለዚህ ከአቨሬጅ ሪዛልት የተሻለ ውጤት የያዘ አፕሊካንት መሆን አለበት። ያው ቅድም እንዳልነው 2 አመት የስራ ኤክስፒሪየንስ ያስፈልገዋል። ሌላ እዚህ ጋር ያስቀመጧት ነገር አይነት ባችለራችሁን ከያዛችሁ ከ6 አመት በላይ ከሆናችሁ 6 አመት ቆይታ ካለው አፕላይ ማድረግ አትችሉም ማለት ነው። ስለዚህ ከ6 አመት በታች መሆን አለበት ባችለራችሁን ከተመረቃችሁ ማለት ነው። ስለዚህ ያው ፍሬሽ ግራጁዌት እንደማለት ፍሬሽ ግራጁዌት ማለት
ፍሬሽ ግራጁዌት የማይቀበሉም ነገር ግን 2 አመት ከፍሬሽ ግራጁዌት 2 አመት ኤክስትራ ኤክስፒሪየንስ ነገር ግን ከ6 አመት ከተመረቃችሁ ከ6 አመት በታች የሆናችሁ አፕሊካንቶችን ነው የሚፈልጉት ማለት ነው። ሌላ applicants who have been a resident in Germany ለ15 መንዝ ያክል ጀርመኒ ሬዚደንስ ሆነ የቆየ አፕሊካንት ካለ አፕላይ ማድረግ አይችልም ወይንም እዛው ዴቨሎፒንግ ካንትሪ ሀገሩ ላይ መሆን አለበት ነው። ሌላው ላንጉዌጅ ስኪል ነው። ላንጉዌጅ ስኪል ስትሄዱ ላንጉዌጅ ስኪል የጀርመንኛ ያስፈልጋችሁም ነገር ግን ስኮላርሺፑ የ6 ወር የቋንቋ ትምህርት ኮርስንም ያጠቃለለ ነው። ኮርሱ ላይ ስናያይተናል ላንጉዌጅ ስኪል አብሮ የተደመረ ነው ነገር ግን ከላንጉዌጅ በኋላ ነው ኮርሱን የምትወስዱት ማለት ስለዚህ እንደሄዳችሁ የ6 ወር የጀርመንኛ ቋንቋ ከቨር ያደርጋል ማለት I think it's the best opportunity እንደዚህ አይነት ነገር መኖሩ ማለት ነው። ስለዚህ ሰክሰስፉሊ የላንጉዌጅን ፓስ ማድረግ ያለባችሁ ወይም ማምጣት ያለባችሁ ውጤቶች ይኖራሉ እነሱ ማለፍ አለባችሁ ነው። for courses in English ይላል በእንግሊዘኛ ለሚሰጡ proof of adequate language skill ማስገባት አለባችሁ based on the regulation of the respective courses ነው። so ይሄንን ቼክ የምታደርጉት የእንግሊዘኛ ቋንቋ ቼክ የምታደርጉት በቀደም ባየነው በየኮርሳችሁ እየገባችሁ እንግሊዘኛ ቋንቋ ምን እንደሚፈልጉት በሚዲየም ኦፍ ኢንስትራክሽን ያስገባሉ ወይስ ተጨማሪ የነገር ያስፈልገኛል የሚለው በደንብ ማየት አለባችሁ ማለት ነው። ሶ ይሄንን ይመስላል። ለኛ አፕሊኬሽን ፕሮሲጀሩ ምን ይመስላል? አፕሊኬሽን ፕሮሲጀሩን በደንብ ነው እዚህ ጋር ማየት ያለባችሁ። ከዛ ውስጥ አፕሊኬሽን ዴድላይን እዚህ ጋር አስቀምጧል። the deadline of the chosen program please check the scholarship brochure ይላል። ስለዚህ ቅድም አይተናል። አፕሊኬሽን ዶክመንቶች የሚያስፈልጉ አፕሊኬሽን ዶክመንቶች አሉ። applications have only be sent the respective courses directly ይላል። አፕሊኬሽን ዶክመንቶቻችሁን ካሟላችሁ በኋላ ዳይሬክትሊ የምትልኩት ለማን ነው? ለኮርሱ ነው። እዚህ ጋር ቅድም ያየናቸው ኮርሶች አሉ። ኮርሶቹ ላይ ነው ሄዳችሁ አፕላይ የምታደርጉት ማለት ነው። እዚህ ጋር ኮርሱን አይተናል ቅድም። እዚህ ጋር የገባችሁ እያንዳንዱ ኮርስ ላይ ነው አፕሊኬሽን ዶክመንታችሁን የምትልኩት እንጂ ቀጥታ ዳድ ጋር አይደለም ማለት ነው ኮርሱን የምትልኩት። please refer the respective websites ይላል ቅድም ባየነው ነው። ስለዚህ ኦንላይን ገብታችሁ ዌብሳይቱን ቼክ አድርጋችሁ እዛ መሙላት አለባችሁ። application sent to dad በለዳድ ቀጥታ የሚላክ አፕሊኬሽን ተቀባይነት የለውም። ለዚህም ዳድ ደግሞ ለኮርሶቹ አፕላይ ለምታደርጉት ዩኒቨርሲቲ አይልክም ማለት ነው። ስለዚህ ምንድነው አካሄዱ? ከዩኒቨርሲቲው ወደ ዳድ ነው እንጂ ከዳድ ወደ ዩኒቨርሲቲ የሚኬድ አካሄድ የለም። ብዙ ጊዜ አንዳንድ የተለያዩ ኮርሶች ላይ ካለ ከስኮላሩን ለሚሰጡ አካል መጀመሪያ ከዛ ለዩኒቨርሲቲው አንዳንዴ ደግሞ ለዩኒቨርሲቲው ከዛ ለስኮላሩን ለሚሰጡ አካል የተለያዩ አካሄድ ነው ያላቸው two way እና one way እንደዚሁም ደግሞ መርጅድ የሆነ ወይ የሆነ አፕሊኬሽን አካሄድ ነው ያለው ኢንጀነራል ስኮላርሺፕ አፕላይ በምታደርጉ ሰዓት ማለት ነው። ይሄኛው ግን ከኮርሱ ወደ ዳድ ነው። ወደ ዳድ ራሱ አፕላይ ለማድረግ ዳድ ከኮርሶቹን ከተቀበሏችሁ በኋላ ዳድ ነው ራሱ ኮሙኒኬት የሚያደርጋችሁ እንጂ እናንተ ከዳድ ጋር ምንም የምታደርጉት ቀጥታ ኮሙኒኬሽን የለም ማለት ነው። ስለዚህ you can apply ሌላ እስከ 3 ኮርስ አፕላይ ማድረግ ትችላላችሁ እዚህ ስኮላርሺፕ ላይ። አንደኛው you can apply up to 3 courses ግን ኮርሶችን አፕላይ የምታደርጉ ሰዓት ሊስት አውት ታደርጓቸዋላችሁና በፕራዮሪቲያችሁ አንደኛው ፈልጉ ይሄን ነው ሁለተኛ ሶስተኛ ብላችሁ ታስቀምጣላችሁ። ነገር ግን እነዚህን ፕራዮሪቲያችሁን በሞቲቬሽን ሌተራችሁም ላይ እንደዚሁም ደግሞ የሚሰጡ የአፕሊኬሽን ፎርም እና ቼክ ሊስት አለና እዛ ላይም ታስቀምጣላችሁ ሪዝናችሁን ለምን አንደኛ ሁለተኛ ሶስተኛ እንደመረጣችሁ ማለት ነው። so if you are applying more than one course please list courses in order to your priority the DAD application form ነው የዳድ application form አለ እሱን ፕራዮሪቲያችሁን ቼክ በማድረግ ፎርሙ ላይ ትሞላላችሁ ማለት ነው። so application ዶክመንቱ ምን ይመስላል? required documents in the following ላል ሁለት ዶክመንቶች አሉ የምታስገቧቸው የዳድ ላይ እዚህ ስኮላርሺፕ ላይ የምትሞላቸው ዶክመንቶች አሉ ማለት እነዛ ዶክመንቶች ወስዳችሁ ኮርሱን አፕላይ የምታደርጉ ሰዓት አፕሎድ የምታደርጓቸው ዶክመንቶች ናቸው። ነገር ግን እነዛን ዶክመንቶች ማሙላት አለባችሁ በእጃችሁ አለ እንደዚሁም ደግሞ ታይፕ የሚደረጋል። አንደኛው ቼክ ሊስቱ ነው። ሁለተኛ ደግሞ ኢፖስ አፕሊኬሽን ፎርም ነው። ኢፖስ አፕሊኬሽን ማለት የፕሮግራሙ ፎርም ነው ማለት ነው። ስለዚህ ሁለቱንም ዳውንሎድ ማድረግ አለባችሁ ማለት ነው። እነዚህን በተመለከተ በባለፈው አመት ቼክ ሊስቱን እንዴት እንደምትሞሉ አፕሊኬሽን ፎርም እንዴት እንደምትሞሉ ሴፓሬት ቪዲዮ ሰርቼላችኋለሁ። ይሄንን ቪዲዮ በዚህ ጋር የምታዩቸው ሁለት ቪዲዮዎች ናቸው። አንደኛው
ቼክሊስቱ እንዴት ምትሞሉ ሁለተኛው ደግሞ አፕሊኬሽን ፎርሙን እንዴት እንደምትሞሉ ነው ማለት ነው ስለዚህ ሁለቱን ቪዲዮዎች ያያያችሁ አፕሊኬሽን ፎርማችሁን መሙላት ትችላላችሁ ምክንያቱም እነዚህ ፎርም በትክክል መሙላት በጣም ግዴታ ስለሆነ ማለት ነው ሶ እነዚህን ቼክሊስቶች ክሊክ በመታደርጉ ሰዓት ያው ቼክሊስቱ ነው እዚህ ጋር እንደምታዩት mandatory documents that have to be submitted to apply for a scholarship in EPOS program ይላል ስለዚህ እዚህ ጋር ዶክመንቶቻችሁ ነው ቲክ የምታደርጉት ስለዚህ እነዚህን ቼክሊስቶች እንዴት መሙላት አለባችሁ የሚለውን ክራይቴሪያውን ሌተር ኦፍ ሞቲቬሽን ምን ማካተት እንዳለበት ዲቴይሉን የዚህኛው ቪዲዮ ላይ ተቀምጦላችኋል ቪዲዮ ላይ ገብታችሁ ተው ሴፓሬት ቪዲዮ ስለሆነ ዲቴይሉ ከዛ ቪዲዮ ላስት ይር የተሰራ ቪዲዮ ነው ሁለተኛው ደግሞ ተኛው ኢፖስ አፕሊኬሽን ፎርም ነው አይ ዶንት ኖ ሃይ አሁን እየከፈተልኝ አይደለም ነገር ግን እናንተ ጋር የሚከፍትላችሁ ከሆነ ይሄኛው ሌላ አፕሊኬሽን ፎርም ነው አፕሊኬሽን ፎርሙንም እንደዚሁ ትሞላላችሁ ማለት ነው ስለዚህ በመትሞሉ ሰዓት ምን ነገሮች መከታተል አለባችሁ የሚለው የአፕሊኬሽን ፎርሙንም ቪዲዮ ብታዩት በጣም ጥሩ ነው ማለት ነው ሌላው ካሪኩለም ቪቴ አለ ሲቪያችሁ በኢሮፓስ መሆን አለበት ኢሮፓስ ሲቪ ግዴታ በጣም መጠቀም አለባችሁ እዚህ ጋር ክሊክ ስታደርጉ ቀጥታ ኢሮፓስ ሲቪ እንዴት ቴምፕሌቱን አስቀምጠውላችኋል እንዴት ማዘጋጀት እንዳለባችሁ እሱንም በደንብ አይታችሁ አፕላይ አድርጉ እንደዚሁም ደግሞ ኢሮፓስ ሲቪ እንዴት መስራት አለባችሁ የሚል የኔም ቪዲዮ አለ እሱንም ያያችሁ በደንብ ሲቪያችሁ ማዘጋጀት ትችላላችሁ አንድ ሌተር ኦፍ ሞቲቬሽን ያስፈልጋችኋል ራም ላይ አፕላይ ለማድረግ አካዳሚክ ፕሮፌሽናል እና ፐርሰናል ሪዝናችሁን በደንብ ሜንሽን ታደርጋላችሁ ማለት ነው እዚህ ጋር መጠንቀቅ ያለባችሁ አይ ሆፕ ይሁንላችሁ ጥያቄ ሆናል ብዬ አስባለሁ 3 ፕሮግራም አፕላይ ካደረግን 3 ሞቲቬሽን ሌተር ማዘጋጀት አለብን ነው የሚለው ጥያቄ ልትጠይቁ ትችላላችሁ ነገር ግን አያስፈልግም እዚህ ጋር ሜንሽን አርገውታል ኦሬዲ when applying for more than one postgraduate course ከአንድ በላይ postgraduate course maximum 3 ነው course apply በመታደርጉ ሰዓት please also ይላል give detailed reason for your choose courses and letter of motivation ነው ተዘጋጁት እዛ letter of motivation ላይ የመጀመሪያውን ኮርስ ለምን እንደመረጣችሁ ሁለተኛውን ኮርስ ሶስተኛውን ኮርስ ለምን እንደመረጣችሁ እዛው አንዱ motivational letter ላይ ነው የምትጽፉት እንጂ separately ለእያንዳንዱ motivation letter አታዘጋጁም ማለት ነውና please submit uniform letter to motivation to all postgraduate degree program of your choice ይላል ስለዚህ እያንዳንዱ ዲግሪ ፕሮግራም ላይ አፕላይ በመታረጉ ሰዓት አሁን ለምሳሌ 3 ፕሮግራም ከመረጣችሁ አንደኛው ፕሮግራም ላይ ሴፓሬት ነው አፕላይ የምታደርጉት ፕሮግራሙ አንደኛው ኮርስ ላይ ገብታችሁ አፕላይ ታደርጋላችሁ ሁለተኛው ላይ ሶስተኛው ላይ ነገር ግን ሞቲቬሽን ሌተር ሁሉም ላይ አንዱን ነው የምታስገቡት ማለት ነው አንዱን ሞቲቬሽን ሌተር ነው ምክንያቱም ሞቲቬሽን ሌተር ውስጥ የእያንዳንዱን ኮርስ ለምን አፕላይ እንዳደረጋችሁ ሪዝኑን ስለምታስቀምጡ ማለት ነው አይ ቲንክ በደንብ ተረድታችሁኛል ብዬ አስባለሁ ስለዚህ አንድ ሞቲቬሽን ለሁሉም ነው የምትጽፉት ነገር ግን ሞቲቬሽኑ ውስጥ የእያንዳንዱ ኮርስ ለምን አፕላይ ማድረግ እንደፈለጋችሁ ወይንም ለምን አንደኛ ሁለተኛ ሶስተኛ ምርጫችሁ እንደሆነ ሜንሽን ማድረግ አለባችሁና እዚህ ጋር በጣም መጠንቀቅ አለባችሁ ሌላው ሌተር ኦፍ ሪኮመንዴሽን ያስፈልጋችኋል ሌተር ኦፍ ሪኮመንዴሽን አሁን የተጻፈ መሆን አለበት ጋይስ ላስቲርም ተናግሬዋለሁ አሁን ላይ ያለው ስታተሳችሁን የሚያሳይ ነውና ጥሩነቱ የሚጠይቁት you from your current employee ነው ምክንያቱም ይህ ስኮላርሺፕ ኦፕን የሆነው ለኤምፕሎይዎች ነው ኦሬዲ ስራ ላላቸው በስራ ላይ ላሉ አፕሊካንቶች ስለሆነ አሁን ከቀጠራችሁ ድርጅት ነው ሞቲቬሽኑን የምታምን ሪኮመንዴሽን ሌተሩን የምታጽፉት ማለት ነው ስለዚህ the letter must include official letter head ነው ይገባል ያው letter head ያስፈልገዋል በመስተሩበት መስሪያ ቤት ሌተር ሄድ ያስፈልገዋል ሲግኔቸር ያስፈልገዋል እንደዚሁም ደግሞ ኦፊሻል ስታምፕ ያስፈልገዋልና must be current date አሁን ላይ ያለ current date ያስፈልገዋል ማለት ነው so no need sealed envelope ያስፈልገው ማለት ነው ምክንያቱም የኦንላይን ስለሆነ አፕላይ የምታደርጉት ሌላው ሰርቲፊኬት ኦፍ ኤምፕሎይመንት ያስፈልጋችኋል ያ የሚያሳየው 2 አመት ሪሌቫንት የሆነ የስራ ኤክስፒሪየንስ እንዳላችሁ የሚያሳይ የስራ ኤክስፒሪየንስ ያስፈልጋችኋል እንደዚሁም የባችለር ዲግሪያችሁን ከተማራችሁ በኋላ ነው ሌላ ግን እዚህ ጋር የተጠቀሱት ነገሮች አሉ if possible ከተቻለ ሪኤምፕሎይመንት ጋራንቲ ቢጽፉላችሁ ሪኤምፕሎይመንት ጋራንቲ ማለት ለምሳሌ ይሄ ግለሰብ ይሄንን ስኮላርሺፕ አግኝቶ እናንተ ጋር ከሄደ በኋላ ወይንም አፕላይ አድርጎ የዳድ ስኮላርሺፕ አፕላይ አድርጎ ጀርመን ከሄደ በኋላና ትምህርቱን ከጨረሰ በኋላ መተን መልሰን እንቀጥሯለን መጥቶ ኢንስቲትዩትን አሁን ያለበትን ኢንስቲትዩት ማገልገል ይችላል የሚል ሌተር ለትኑ ላይ ሪኮመንዴሽን ላይ ቢጨመርበት
በጣም ጥሩ ነው የሚሆነው ማለት ነውና ይሄንን እንግዲህ ከሚመለከተው አካል ብታጽፉ ሪኮመንዴሽን ሌተር ላይ ኤችአር እንደዛ ብሎ ላይ ጽፍላችሁ ይችላል ኦሬዲ ስኮላሩን ካላገኛችሁ እንደዛ ብሎ ላይ ጽፍላችሁ ይችላል ያው እኔ ከማቀውም አንፃር ኤችአር እንደዛ ብሎ የመጻፍ እንትን የለውም ነገር ግን የስራ ኤክስፒሪየንሳችሁን ኤችአር ይሰጣችኋል እሱ ግዴታ ነው ነገር ግን ምናልባት ሪኤምፕሎይመንት ከሚመለከተው አለቃችሁ እንደዚሁም ከሚመለከተው አካል እንደዚህ አይነት ነገር ቢጽፉላችሁ ለእናንተ አሪፍ ነው ግዴታ አይደለም ግን if possible ይላል ግን በተቻለ አቅም ማክሲመም ሪኳየርመንት ብታሟሉ በጣም ጥሩ ነው ማለት ነው ሶ ሌላው ሪሰንት ፕሩፍ ኦፍ ላንጉዌጅ ስኪል ያው እንግሊዘኛ ጀርመንኛ ያስፈልጋል ጀርመንኛ አፕላይ ለምታደርጉ ወደ 3 ኮርሶች አሉ አይ ቲንክ አንደኛው ቴክስታይል አፕላይ የምታደርጉ እንደዚሁም ደግሞ አንድ ሁለት ታይቻለሁ ያው በጀርመንኛ ቋንቋና ፕሩፍ ኦፍ ጀርመንሽ ላንጉዌጅ ያስፈልጋል ማለት ነው ሌላ ያው እንግሊዘኛ ደግሞ አይኤልቲኤስ እና ቶፍል የሚጠየቁ ሀገራቶች አሉ ግን እንደየኮርሱ ይለያያል ብያችኋለሁ ግን አብዛኞቹ ኮርሶች ላይ በእንግሊዘኛ የተማራችሁ ስለሆናችሁ ኢትዮጵያውያን ከዩኒቨርሲቲ በብታመጡት ሚዲየም ኦፍ ኢንስትራክሽን አፕላይ ማድረግ ትችላላችሁ ማለት ነው ሌላ ኮፒ ኦፍ ዩር ሃየር ኤዱኬሽን ዲግሪ ሰርቲፊኬት ያስፈልጋችኋል ኦሪጂናላችሁ ያስፈልጋችኋል ትራንስሌሽን በአማርኛ የተጻፈ ነገር ካለ ትራንስሌት ይሆነ ያው የኛ በእንግሊዘኛ ስለሆነ አያስፈልግም ትራንስክሪፕታችሁ ያስፈልጋል ያው ቻይና ላሉ አፕሊካንቶች ነው የተቀመጠው እንደዚሁም ደግሞ some courses may need like may require additional document ሊያስፈልግ ይችላል እነሱንም ማሟላት አለባችሁ ማለት ነው ሌላ application location apply directly choose a study program ይላል ስለዚህ ይሄንን ይመስላል ማለት ነው አፕሊኬሽናችሁ በጀርመንኛ ወይም በእንግሊዘኛ መሆን አለበት ነው አፕሊኬሽኑን ኢንኮምፕሊት ያደረጋችሁ ሪጀክት ይደረጋል ነው እንደዚሁም ቅድም ያልናት ነው ከአንድ በላይ ኮርሶችን አፕላይ በመታደርጉ ሰዓት አንድ ሞቲቬሽናል ሌተር ሰብሚት አድርጉ ነው እንደዚህ አይነት ነገሮች በደንብ ብታይ ጥሩ ነው ሌላ ደግሞ አፕሊኬሽን ሎኬሽኑ ያው ኦንላይን ነው አፕላይ የምታደርጉት ለቀጥታ ለኮርሱ ነው አፕላይ የምታደርጉት አጠራርገው ነው ያስቀመጡት እዚህ ጋር አፕሊኬሽን ፕሮሲጀሩ ምን ይመስላል 4 ስቴፖች አሉት እዚህ ስኮላርሺፕ ላይ አፕላይ ለማድረግ የመጀመሪያው you send your complete application directly to the according to the postgraduate course ይላል ለኮርሱ አፕላይ ታደርጋላችሁ then ኮርሱ በኮሚቴ እንትን ብሎ ተመረጠ በኋላ ለዳድ የፖቴንሻል ካንዲዴቶችን ሰጀስት ያደርጋል ማለት ነው እነዚህ ፖቴንሻል ካንዲዴቶቻችን ናቸው ብለው ወይንም የዩኒቨርሲቲ ወይንም ኮርሱ የጠየቀው ሪኳየርመንት ስላሟሉ እነዚህን መርጠናቸዋል የሚል ለዳድ ይሰጣሉ ዳድ ደግሞ የራሱን የሆነ ነገር እንትን ይላል ማለት ነው የራሱ እንግዲህ ሪኳየርመንት አስቀምጦ የራሳቸው የሆነ ሴሌክሽን ፕሮሰስ ያካሂዳሉ then the suggested candidate will be contacted by dad to upload their complete application to the dad ፖርታል ነው ስለዚህ ዳድ ፖርታል ላይ የሚሞላ አለ ግን የሚሞላውን የሚልኩላችሁ እናንተ ኮርሱ ከመረጣችሁ በኋላ ለዳድ ከላኩ በኋላ ዳድ ነው እናንተን ኮንታክት የሚያደርጋችሁ እንግዲህ በሰዓቱ የሚሰጧችሁ አፕሊኬሽን ፖርታል ሊኖር ይችላል ወይ ሊንኮች ሊኖር ይችላሉ ኮሙኒኬት ያደርጓችኋል በዛ ሰዓት ለዳድ ደግሞ የሚያስፈልጉትን አፕሊኬሽኖቻችሁን ማሙላት ትችላላችሁ ማለት ነው so the selection process will be finalized and suggested candidate will be informed accordingly ይላል ስለዚህ ሴሌክት የተደረጉና ያለፉ አፕሊካንቶች ኢንፎርም ይደረጋሉ በኢሜይልም እንደዚሁም ባስቀመጣችሁት የተለያየ ኮንታክት ኢንፎርሜሽን ማለት ነው ስለዚህ የዳድ ኢፖስ ስኮላርሺፕ በተመለከተ ያለው መረጃ ይሄ ነው ይሄን ስኮላርሺፕ አፕላይ ማድረግ የምትፈልጉ አፕሊካንቶች ካሁኑ ራሳችሁን አዘጋጁ እዚህ ጋር ቀደም እንዳየናቸው አብዛኞቹ ኮርሶች ገና ያልተከፈቱ ኮርሶች ናቸው ነገር ግን ካሁኑ እየገባችሁ ሪኳየርመንቱን ማየት እና ማጥናት እንደዚሁም ሞቲቬሽናል ሌተራችሁን ጊዜ ወስዳችሁ በደንብ ማየት ማዘጋጀት አለባችሁ ማለት ነው ስለዚህ ዛሬ በዳድ ኢፖስ ስኮላርሺፕን በተመለከተ ይዤላችሁ የመጣሁት መረጃ ይሄንን ይመስላል ይሄርሚ አካዳሚ ዩቲዩብ ቻናል ጋይስ ሰብስክራይብ አድርጉ ቤተሰብ ሁኑ እንደዚሁም በሌላ ስኮላርሺፕ በዳድ የሚሰጥ ሌላ ስኮላርሺፕ መረጃ በቅርብ ይዤላችሁ እመጣለሁ እስከዛ ድረስ መልካም ጊዜ ባይ